እንግዲህ ቤተሰብ የእዩ ድፍረት በጣም ይለያል። የድፍረቷ ድፍረት ብሩኬ ከቤት መውጣቱን አውቃ የሃይሚን ልብ ለመስበር ወደ ቤት መታለች እየተባለ ነው። ሃይሚ በዚህ ንዴት ውስጥ ሆና እዩ ተብዬዋ እዚህ ቤት እንኳን ብትመጣ የሚፈጠረውን ነገር አስብ እስኪ አንተ። ሃይሚና እዩ እዚህ ቤት ውስጥ ግብግብ ቢፈጥሩ ወይ ሆዷን ብላት የሆነ ቦታ መታት እዩ አንድ ነገር ብትሆን ጦሱ ለሃይሚ ነው፣ ላንተም ይተርፋል ጦሱ። ስለዚህ እዩ እናንተን የማትወጡበት ችግር ውስጥ ልትከታችሁ ፈልጋ ነው። ይህንን በቀላሉ መረዳት ነበረባችሁ። አሁን ለሃይሚ እንኳን ነገሮችን ስታስረዳት ቢያንስ አካሄዱን እወቅበት ብዬ ነግሬህ ነበረ ካሁን። አንተ ግን አሁንም ለሃይሚ እንዴት ማስረዳት እንዳለብህ አካሄዱን እያወክበት አይደለም። ስለዚህ ይሄ አንገትህ ላይ ያለው ነገር አሁንም ጫና እያደረገብህ ነው ያለው። እዩ የሰጠችህ ሀብል እኔ ምንም አልተመቸኝም። በቃ አውጥተህ ጣለው። ሃይሚ እንዳትረዳህ እያደረገ ነው። በቃ በግልጽ አማርኛ ማለት ነው። ከአንገትህ ላይ እስካላወለከው ድረስ አንተና ሃይሚ መቼም አትግባቡም። በእርግጠኝነት እየነገርኩ ነው። ስለዚህ ብሩኬ ነገሮችን ለማስተካከል ከፈለክ ከሃይሚ ጋር ልክ እንደ ድሮ ጣፋጭ ፍቅራችሁን ልክ እንደ ድሮ እንዲመጣ ከፈለክ አንገትህ ላይ ያለውን የዚችን የሰይጣን ሀብል አውጥተህ እንድትጥለው እየነገርኩ ነው ያለው። ካልሆነ ግን አንተና ሃይሚ አይጥና ድመት ሆናችሁ ነው የምትቀጥሉት ማለት ነው። ሴት ልጅ ነች በረጃት የመጣችው አይደለም። ገፍትራ ማስወጣት ትችል ነበር። እዚህ ጋር ሃይሚ እውነት አላት ብሩኬ። ሴት ልጅ ነች፣ ወንድ ልጅ አይደለችም። ወንድ ልጅም ቢሆን እኮ ያው እንደምንም ብለህ ግብግብ ፈጥረ ማስወጣት ትችላለህ። ትላንትና እንዳትገባ ማድረግ ትችል ነበረ በእርግጠኝነት ማለት ነው። እኔ ራሱ ግራ ገባኝ እኮ እየተነጫነችክ ነበረ። ፊቷ እየሄድክ ለምን እዚህ መጣሽ ቤቴን ማናሳይሽ እያልካት ፊቷ እየሄድክ እንድትገባ እየጋበስካን ነበረ። የግድ ግቢ ባትላትም እሷ እየተከተለችህ አንተም ወደ ቤት ገባ፣ በርን ከፈክላት። እርጉዝ ነች። እሷ መገፍተር አግባብ አይደለም። እዛው ከተንበሪው ላይ ሁሉንም ነገር አውርተሃት ከዛው እንድትመለስ ማድረግ ትችላል። ምክንያቱም እዚህ ቤት ውስጥ የሃይሚ ባላንጣ ሃይሚ ምን ያህል ልጅቷን እንደምትጠላት እያወቅ፣ ምን ያህል ለፍቅራችሁ ጠላት እንደሆነች እያወቅ ሰተት ብላ እዚህ ቤት ውስጥ መግባቷ ለሃይሚ በትልቁ እንደሚያስከፋት መረዳት ነበረብህ ባይ ነኝ። ይህንን ነገር ትላንትናም አስተውየው ነበር፣ ግን አልተናገርኩም። እንዳጋጣሚ ሆኖ ሃይሚ ዛሬ ተናገረችው። እዩን እንዳትገባ የማድረጉ ድርሻ ያንተና ያንተ ብቻ ነበር። ምክንያቱም እች ልጅ ፊት እያሳያት ከሄደች መምጣቷ የማይቀር ነው። አሁንም ተመልሳ ትላንትናም ቢሆን ተመልሼ እመጣለሁ ብላ ላንተም ደጋግማ ነግርሃለች። ያቺ ልጅ እኔን አትወክልም እኮ ፍጹም አይደለም። ከኔ ጋር አትገናኝ እኮ አይመለከተኝም። እዩ እኮ በአንተ ምክንያት ነው ወደዚህ ቤት እየተመላለሰች ያለችው፣ በአንተ ጉዳይ ማለት ነው። አንተን ፈለጋ ነው ወደዚህ ቤት የምትመላለሰው እንጂ ሃይሚን ፈለጋ አይደለም እዚህ ቤት የመጣችሁ። ይሄንን ጠንቅቀህ ታውቃለህ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ሃይሚ እሳት ጎርሳ እሳት ለብሳ ወደ ቤት ተመልሳለች ከፍፄ ጋር። ብሩኬ እያደረክ ያለው ነገር በሙሉ እያንዳንዱ ነገር ትክክል የሆነ ነገር አይደለም እያደረክ ያለው። እናንተን የሚጠቅም ነገር ማሰብ እየቻልክ እያንዳንዱ የምታስባቸው ነገሮች ለአንተና ለሃይሚ ጠንቅ እየሆኑ ነው ያሉት። ስለዚህ የህይወት መሪህን ለሃይሚ ብትሰጣት የተሻለ ነው የሚሆነው። ምክንያቱም ሃይሚ ካንተ የተሻለ በአሁኑ ሰዓት የማስተዋል ሁኔታ ላይ ስላለች ማለት ነው። ሃይሚ የምትልህን ቢያንስ ለመስማት ሞክር። ነገሮች እንዴት መስተካከል እንዳለባቸው ከሃይሚ ጋር ለመስማማት ሞክር። ከሃይሚ ጋር ከተስማማ ኢየሩስን ከህይወታችሁ እንዴት ማውጣት እንዳለባችሁ ሃይሚ በደንብ አድርጋ ልትነግር ትችላለች ባይ ነኝ። አንተ ልብ ቆርጦ ሆዴ ውስጥ ያለው ልጅ የኔ ነው እያለችህ እዩ የምትልህ እዩ ያንን ነገር ልጁ ያንተ እንዳልሆነ እወቀው። በቃ የኔ አይደለም በልና በእርግጠኝነት ከህይወትህ አስወጣት። ምንም አታደርግልህም። ምክንያቱም ያንተን ህይወት እያመሰቃቀለች ስለሆነ ማለት ነው። እሷን ሽሩሩ ሲል ማለት አልፈልግም። በቃ እውነቷን ነው። እሷን እሽሩሩ ማለት አልነበረብህም። ልኳን ነግረህ ዋጋዋን ሰጥተሃት ወደ መጣችበት እንድትመለስ ማድረግ ነበረብህ ትላንት። ልኳን ነግረህ ማለት ነው። ገና ከበሩ ነበር መመለስ የነበረብህ። እሷን እሽሩሩ ስትላት ሃይሚ ትቀናለች። ለእዩ ተስፋ የሰጣሃት ነው የሚመስላት ሃይሚ። አንተ እሽሩሩ ስትላት እዩን ማለት ነው። አማርኛው እንደዛ ነው። ስለዚህ እዩ የምትባል ሴት ከህይወታችሁ
ለማጥፋት ብትሞክር የተሻለ ነው ብሩኬ። ካልሆነ ግን አንተም ሀይሚም እንዲሁ እድሜ ልካችሁን እየተጨቃጨቃችሁ ህይወትን ልትገፉ የምትችሉ አይመስለኝም። ህይወትም ለእናንተ ቀላል የሚሆን አይመስለኝም እንደዚህ። አንተም ይህንን ነገር የምትፈልገው አይመስለኝም። ስለዚህ የሚበጀውን ነገር ለማሰብ ሞክር። ከሀይሚ ጋር ለመስማማት ብትሞክር የተሻለ ነው ብዬ አስባለሁ። አንተ የሆነ ነገር ውስጥ መደበቅ ነው ማለት ነው። እንደውም በመጠጥ እየጠጡ የሚደበቁ ወንዶች በምን እድላቸው። እንግዲህ ብሩኬ እዚህ ጋር ሀይሚ ተናዳ ነው ሁሉንም ነገር እያወራች ያለችው። ስሜታዊ ሆና ነው እያወራች ያለችው። ነገር የተወሰነ እውነትነት ቢኖረውም ግን አንተ ያደረከውን ነገር አንድ በአንድ ነው የተናገረችው። አንተ ከሀይሚ የተጣላህ ቀን በተጣላህ ጊዜ ሮጠህ ቀጥታ እዩ ጉያ ውስጥ የተደበቅከን የመሰላት ሀይሚ። በቃ እንደዛ ነው የመሰላት። ከሷ ጋር ስለተጣላ እዩ እንድታጽናና እዩ ጋር የሄድክን የመሰላት። በቃ ሴት ልጅ እንደዚህ ነው የምታስበው። ይህን ማወቅና መረዳት አለብህ አንተ። ደግሞ እኮ የገረመኝ ብሩኬ ግጥምጥሞሹ ነው። ልክ በከፋ ሰዓት እዩ ጋር መሄድክ፣ እዩ ጋር ሄደህ እዩ ጋር መገናኘት ነው ሀይሚን የጎዳት እስከዛሬ ማለት ነው። ቢያንስ አንተና ሀይሚ ሰላም ቢኖራችሁ ኑሮ ሰላም ሆናችሁ ከእዩ ጋር ብትገናኙ ምናልባት ሀይሚ በደንብ ላታዝንብህ ትችላለች። የከፋ ያደረገው ግን ከሀይሚ ጋር ተኮራርፈ እዩ ጋር ሄደህ መገናኘት ነው የከፋ ያደረገው። አንተ ምንም እንኳን ባታደርግ በቃ እንዳደረግከ ነው የሚቆጠረው። አንዳንዴ እውነት ራሱ ውሸት የሚሆንበት ሰዓት አለ እና ያንተ ነገር እንደዛ ነው የሆነብክ። በክብር ትወጣለህ። እኔ ከፈለኩ ነው የምወጣው። የነበረ ሰዓት የጠየቃ ጊዜ አልፏል። ራስሽ ትወጪያለሽ። ከፈለግሽ ምንም አታመጪ። እንደምታዩት ቤተሰብ ሀይሚና ብሩክ አንዳንዴ ኮሜዲ እያጫወታቸው ነው ያለው እና አንዳንዴም ያዝናኑናል፣ አንዳንዴም በቃ ብልበላቸው ልባችን እንዲሰበር ያደርጋሉ። ብቻ እንዲሳያቸው መቼም የሚለያዩ ጥንዶች አይደሉም። ይህንን በእርግጠኝነት ልነግራችሁ ፈልጋለሁ፣ ሀሳብ እንዳይገባችሁ። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።